ጠዋት ከእንቅልፎ ተነስተው መስታወት ፊት ሲቆሙና ያ የተንጠለጠለ ቦርጭ በራስ መተማመኑን ሲነጥቆት እጆን ሆዶ ላይ ጭነው ይህ ነገር መጥፋት አለበት ብለው ለራስዎ ቃል ገብተው ያውቃሉ? ምናልባትም ሱሪውን ለመቆለፍ በሚታገሉበት ወይም ጫማውን ለማሰር በሚያጎነብሱበት ቅጽበት ትንፋሹ ሲቆራረጥ የሚሰማዎት ጭንቀት የሁላችንም የጋራ ህመም ቢሆንም እውነታው ግን ቦርጭ ከውበት መበላሸት ባለፈ በውስጥ አካላቶ ላይ የተደቀነና መርዛማ ኬሚካሎችን ወደ ደሙ የሚረጭ ተንቀሳቃሽ ቦምብ መሆኑ ነው። በሕክምናው ቪስራል ፋት የምንለው ይህ ስብ በጉበታችንና በኩላሊታችን ዙሪያ ተደብቆ የሚገኝ ሲሆን ለደም ግፊት፣ ለስኳር በሽታና ለልብ ህመም ዋነኛ መነሻው እሱ ነው። ብዙዎቻችን ቦርጭን ለማጥፋት ስንል ራሳችንን እናጎሳቁላለን፣ ቀኑን ሙሉ እንጾማለን፣ በባዶ ሆድ ሎሚ እንጠጣለን፣ ወይም ደግሞ ወገባችን እስኪቆረጥ ሴታፕና የተለያዩ አክቲቪቲዎችን እንሰራለን። ነገር ግን ቦርጩ ንቅንቅ አይልም። ለምን እንደሆነ ያውቃሉ? ምክንያቱም እስካሁን የተከተልነው መንገድ ሰውነታችን ስብን እንዴት እንደሚያቃጥል የሚገልጸውን የተፈጥሮ ባዮሎጂካዊ ህግ የሚቃረን ስለሆነ ነው። ዛሬ በዚህ ቪዲዮ ይህንን ሚስጥር ፈተን ሰውነታችን ያለ ስቃይ ስብን ማቅለጥ የሚጀምርበትን ሳይንሳዊ ዘዴ በዝርዝር እንመለከታለን። በዚህ ቪዲዮ መጨረሻ ላይ ስለ ቦርጭ ያለንን ግራ መጋባት ለአንዴና ለመጨረሻ ጊዜ እናቆማለን። ዛሬ ሆርሞኖቻችንን በማስተካከል ቦርጭን በጤናማ መንገድ ለማቃጠል የሚረዱ 3 ሳይንሳዊ መንገዶችን እናያለን። የምንነጋገረው ስለ አድካሚ ስፖርት ሳይሆን የሰውነታችንን የተፈጥሮ አሰራር ተጠቅመን እንዴት ውጤት ማምጣት እንደምንችል ነው። ወደ መፍትሄው ከመሄዳችን በፊት ግን አንድ ትልቅ አፈ ታሪክ እንስበር። ቦርጭን ለማጥፋት ጠዋት በባዶ ሆድ የሎሚ ውሃ የጠጣችሁ ወይም ሴታፕ ሰርታችሁ ወገባችሁን ያመማችሁ ስንቶቻችሁ ናችሁ? ለውጥ ባታገኙም ጥፋቱ የእናንተ አይደለም። ትልቁ ስህተት ስፖት ሪዳክሽን ወይም ስብን ከአንድ ቦታ ብቻ መርጦ ማጥፋት ይቻላል ብሎ ማመን ነው። የሆድ ስፖርት የሆድ ጡንቻን ያጠነክራል እንጂ በላዩ ላይ ያለውን ስብ አይነካውም። እንዲያውም ስብ ሳይንቀሳቀስ ጡንቻው ብቻ ሲጠነክር ሆዳችሁ ይበልጥ ወጠር ብሎ እንዲወጣ ሊያደርገው ይችላል። ይህንን በምሳሌ ላስረዳችሁ። በአንድ ትልቅ ሮቶ ውስጥ ያለን ውሃ መቀነስ ብትፈልጉ በአንድ በኩል ብቻ ማፍሰስ ትችላላችሁ? አትችሉም። ውሃው የሚቀንሰው ከጠቅላላው የጋኑ መጠን ላይ ነው። የሰውነታችን ስብም ልክ እንደዚሁ ነው። ሰውነት ኃይል ሲፈልግ ከሆድ ብቻ ሳይሆን ከጠቅላላ ሰውነት ክፍል ነው የሚቀንሰው። ሎሚም ቢሆን ቫይታሚን ሲ አለው እንጂ ስብን የሚያቀልጥ ልዩ ኬሚካል የለውም። አንድ እውነት እንነጋገር። ስብ እንደ ቂቤ በሙቀት የሚቀልጥ ሳይሆን በውስጣዊ የኬሚካል ሂደት ወይም ደግሞ ሜታቦሊክ ፕሮሰስ ወደ ኃይልነት የሚቀየር መጋዘን ነው። እዚህ ጋር ነው ትልቁ ሚስጥር የምንጋፈጠው። ቦርጭ የካሎሪ ችግር ብቻ አይደለም። ብዙ ስለበላችሁ የመጣ ቅጣት እንዳይመስላችሁ። ቦርጭ ማለት የሰውነታችሁ የመከላከያ ዘዴ ነው። መርዛማ ነገሮችን ከዋና ዋና የውስጥ አካላቶቻችሁ ለማራቅ ሲል ሰውነታችሁ በሆዳችሁ ላይ የሚገነባው የመከላከያ ግድግዳ ነው። ታዲያ ለምን ሆድ ላይ ብቻ ተከመረ? መልሱ በደማችን ውስጥ ባለ ነገር ግን ስራውን በማከናወን ኢንሱሊን በተባለ ሆርሞን ውስጥ ነው። ይህ ሆርሞን በደማችሁ ውስጥ ካለ ምንም ብታደርጉ ቦርጫችሁ ንቅንቅ አይልም። ኢንሱሊን የምንበላውን ምግብ ወደ ኃይል የሚቀይር ተላላኪ ነው። ለምሳሌ እንጀራ ወይም ፓስታ ስትበሉ ምግብ ወደ ስኳር ይቀየራል። ስኳሩ ደግሞ ውስጥ ሲገባ ኢንሱሊን ይመጣና የሴሎቹን በር አንኳኩቶ ምግብ መጥቷልና ክፈቱ ይላል። ሴሎች ሲከፍቱ ስኳሩ ገብቶ ጉልበት ይሆናል። ይህ ጤናማው ሂደት ነው። ችግሩ ግን እዚህ ጋር ነው። እኛ ኢትዮጵያውያን ካርቦሃይድሬት፣ እንጀራ፣ ዳቦ ደጋግመን ስለምንበላ ደማችን ውስጥ ስኳር ይበዛል። ኢንሱሊኑም ቀኑን ሙሉ ክፈቱ እያለ የሴሎቹን በር ሲያንኳኳ ይውላል። በመጨረሻ ግን ሴሎች ሰለቻቸውና በሩን ይዘጋሉ። ይህ በሕክምናው ኢንሱሊን ሬዚስታንስ ይባላል። አሁን ልብ በሉ። ሴሎች ስኳር አንፈልግም ብለው በሩን ሲዘጉ ያ ሁሉ ስኳር በደም ውስጥ ይቀራል። ይህ ለሰውነት እንደ መርዝ ስለሚቆጠር ኢንሱሊን ያንን ትርፍ ስኳር ሰብስቦ ወደ ጉበት ይወስደዋል። ጉበት ደግሞ ስኳሩን ወደ ስብ ወይም ደግሞ ወደ ፋት ይቀይረዋል ማለት ነው። ይህ ስብ የት ነው የሚከማቸው? እጃችሁ ወይም እግራችሁ ላይ አይደለም። ለአደጋ ጊዜ ይጠቅመኛል ተብሎ ወደ ዋናው መጋዘን ወደ ሆዳችሁ ወይም ደግሞ ቪስራል ፋት ይከመራል። ይህ ልክ መጋዘን ሞልቶ እየፈሰሰ ተጨማሪ የጤፍ ከረጢት እንደመደረብ ነው። ባጭሩ ኢንሱሊን በደማችሁ ውስጥ ካለ ሰውነት ስብን ማቃጠል አይችልም። ሰውነታችሁ ፋት ስትሪንግ ሞድ ላይ ስለሚቆለፍ ምንም ያህል ስፖርት ብትሰሩ ሰውነታችሁ ስብን መልቀቅ አይፈልግም። እስቲ እዚህ ጋር ቆም እንበል። የኢንሱሊን መጠን ከሚያንሩ ነገሮች አንዱ በቡናና ሻይ ውስጥ የምንጨምረው ስኳር ነው።
እናንተ በቀን ስንት ሲኒ ቡና ትጠጣላችሁ? ስንት ማንኪያ ስኳር? ኮሜንት ላይ ጻፉልኝ። አሁን ጠላታችን የኢንሱሊን መብዛት መሆኑን አውቀናል። ታዲያ የሰውነታችንን ፋብሪካ ከማከማቸት ወደ ማቃጠል እንዴት እንቀይረዋለን? መልሱ በእጃችሁ ባሉት በእነዚህ 3 ወሳኝ ቁልፎች ውስጥ ይገኛል። በአንደኝነት የምናየው የምግብ ሰዓት ገደብ ነው። ለኛ ለኢትዮጵያውያን ጾም አዲስ ነገር አይደለም። ነገር ግን እዚህ ጋር የምነግራችሁ ስለ ሃይማኖታዊ ጾም ሳይሆን ስለ ሳይንሳዊ የምግብ ሰዓት ገደብ ነው። ይህን በምሳሌ ላስረዳችሁ። አንድ ማድቤት ውስጥ ቀኑን ሙሉ ምግብ የሚሰራ ከሆነ ያንን ማድቤት መቼ ነው ሊያጸዱት የሚችሉት? ማጽዳት አይቻልም። ቆሻሻው እየተከመረ ይሄዳል ማለት ነው። ሰውነታችሁም ልክ እንደዚሁ ነው። ጠዋት ተነስታችሁ ማታ እስክትተኙ ድረስ የምትበሉ ከሆነ የኢንሱሊን መጠኖ ዝቅ ለማለት ጊዜ አያገኝም። ማድቤቱ ወይም ሰውነታችሁ ራሱን የማጽዳትና ስብን የማቃጠል ስራ ለመስራት እድል ታሳጡታላችሁ ማለት ነው። ሳይንሳዊ መፍትሄው የምትበሉትን ሰዓት በ8 ሰዓት ልዩነት ውስጥ ገድቡ። በቀሪው 16 ሰዓት ሰውነት ሲያርፍ ኢንሱሊን ይወርዳል። ያኔ ሰውነታችሁ ምግብ የለም ብሎ ሲጠይቅ ችግር የለም መጋዘን ውስጥ ወይም ደግሞ ሆድ ላይ የተከማቸ ስብ አለ እሱን አቃጥል ብሎ ትዕዛዝ ይሰጣል ማለት ነው። ያኔ ቦርጫችሁ እንደ በረዶ መቅለጥ ይጀምራል። በሁለተኝነት የምናየው የምግብ ቅደም ተከተል ወይም ደግሞ ፉድ ሲኩዌንሲንግ ነው። ይህ ዘዴ የሚበላውን ምግብ ሳይሆን የአበላል ቅደም ተከተልን መቀየር ነው። አብዛኞቻችን መጀመሪያ እንጀራ እንጎርሳለን። ይህ ግን ስህተት ነው። ባዶ ሆድ ላይ እንጀራ ወይም ፓስታ ሲገባ ስኳርን ያንራል፣ ኢንሱሊንንም ወዲያው ያነሳል። መፍትሄው ግን ፋይበር ፈርስት ነው። ማንኛውም ምግብ ከመጀመራችሁ በፊት እንደ ጎመንና ሰላጣ ያሉ አትክልቶችን ቅድሚያ ብሉ። አትክልት ውስጥ ያለው ፋይበር በሆዳችሁ ውስጥ እንደ ወንፊት በመሆን ስኳር ወደ ደም የሚገባበትን ፍጥነት ይገተዋል። ልክ እንደ ትራፊክ ፖሊስ ስኳሩን ቀስ አድርጎ ስለሚያስገባው ኢንሱሊን አይኖርም፣ ስብም አይከማችም። ከዛሬ ጀምሮ በየአይነት ስትበሉ መጀመሪያ ሳህኑ ዳር ያለውን ጎመን ጨርሱ፣ ከዚያ ወደ እንጀራው ለፉ። በሶስተኝነት የምናየው የጭንቀት ሆርሞን ቁጥጥር የሚለውን ነው። ይህ አብዛኛው ኢትዮጵያዊ የሚዘነጋው ነጥብ ነው። እኔ እኮ ምግብ ቀንሻለሁ፣ ስኳር አልበላም፣ ግን ቦርጭ አይጠፋም የምትሉ ካላችሁ ችግሩ ጭንቀት ወይም ስትረስ ነው። በምንናደድበት፣ በምንጨነቅበት ወይም እንቅልፍ በምናጣበት ጊዜ ሰውነታችን ኮርቲሶል የተባለ ሆርሞን ያመርታል። ኮርቲሶል ሲነሳ ምን ያደርጋል መሰላችሁ? ምንም እንኳን ስኳር ባትበሉ ሰውነታችሁ ከጡንቻችሁ ላይ ፕሮቲን እየሰበረ ወደ ስኳር ይቀይረዋል። ከዚያስ ያ ስኳር ኢንሱሊንን ይጠራል። ኢንሱሊን ደግሞ ያንን ስኳር ወደ ሆድ ስብ እንዲቀየር ያደርገዋል። ባጭሩ በጣም ከተጨናነቃችሁ፣ እንቅልፍ ካጣችሁ ምግብ ሳትበሉ ቦርጭ ታወጣላችሁ። ይህ ስትሬስ ቤሊ ይባላል። ይህንን መርሃ ግብር በፍጹምነት ሳይሆን በጽናት ወይም ደግሞ በኮንሲስተንሲ ለመተግበር ሞክሩ። አንድ ቀን ብትሳሳቱ ራሳችሁን አትውቀሱ። ዋናው ነገር በሚቀጥለው ቀን ተመልሶ መጀመር ነው። የዚህ ልምድ ውጤት በሳምንት ውስጥ በሰውነታችሁ ላይ ስታዩት ትደነቃላችሁ። ዛሬ አብረን ብዙ ተጉዘናል። ቦርጭ ከመጠን በላይ የመብላት ውጤት ብቻ ሳይሆን በውስጣችን ያለው የሆርሞን ስርዓት መዛባት ምልክት እንደሆነ አይተናል። ዋና ተዋናይ ካሎሪ ሳይሆን ኢንሱሊን ነው። ቁልፉ በእጃችሁ ነው። ሰዓት ለሰውነታችሁ ራሱን የማጽዳት ጊዜ ስጡት። ሁለተኛ ቅደም ተከተል አትክልትን ወይም ደግሞ ፋይበር በማስቀደም ኢንሱሊንን ተቆጣጠሩ። ሶስተኛ ረጋ በሉ ወይም ደግሞ ጭንቀትን በመቀነስ ሰውነታችሁ ስብን እንዲያቃጥል እርዱት። ልክ እንደ ሌሎች ነገሮች ጤናም የረጅም ጊዜ ጉዞ እንጂ የፍጥነት ሩጫ አይደለም። ዛሬ ጀምራችኋት አንዲት ትንሽ ለውጥ ምናልባት ቁርስን 1 ሰዓት ማዘግየት በቀጣይ ወራት ውስጥ አዲስና ቀለል ያለ ጤናማ ማንነትን ይፈጥርላችኋል። መንገድ ላይ ስትደክሙ ተስፋ አትቁረጡ። ነገ አዲስ ቀን ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት አሁኑኑ ሰብስክራይብ በማድረግ የጤና 360 ቤተሰብ ይሁኑ። እንዲሁም ቦርጭን ለማጥፋት ለሚታገሉ ለምትወዷቸው ጓደኞቻችሁ ወይም ደግሞ ዘመድ ይህንን ቪዲዮ ሼር አድርጉላቸው። ጤና ለሁላችንም ይብዛ። መልካም ጊዜ